ኦኬ ለአፕላይድ ማቴማቲክስ ቱ ተማሪዎች ከአንድ በላይ ቫሪያብል ያላቸው ሁለት ቫሪያብል ላላቸው ዶሜን መፈለግና ሬንጅ መፈለግ ጥያቄዎችን ይዤላችሁ መጥቻለሁ። ቀጥሎ ስለ ሌቭል ከርቭ እና ላግራንጅ መልቲፕላየር እናያለን ማለት ነው። ሶስት ጥያቄዎችን ግን ስለ ዶሜን እና ስለ ሬንጅ የምናይባቸውን መርጫለሁ። የመጀመሪያው ምንድነው የሚለው f of xy is equal to radical x squared plus y squared minus 16 ነው። f of xy we could say z ብንለው z የx እና የy ቫሪያብሎቹ ሁለት ናቸው ማለት ነው። ከዛ ሁለቱ ሲገቡ ደግሞ የሚመጣው ሌላ ቫሪያብል f of xy የምንለው አለ። ሶ ይሄ ነገር እንደምታውቁት ራዲካል ውስጥ ኔጌቲቭ ስለማይገባ ምን ይሆናል ማለት ነው x square plus y square minus 16 must be greater than 0. so x square plus y square plus y square ከማ በላይ መሆን አለበት ከ16 በላይ መሆን አለበት ከ16 በላይ መሆን አለበት። ስለዚህ አክቹሊ ይሄ ምን ነው ማለት ነው is the domain ማለት ነው። ስለዚህ ምን ይሆናል ማለት ነው ዶሜናችን ምን ይሆናል z ብንላት z ሳይዛት ምን ነው የሚሆነው x square plus y square is greater than 16 is the domain ማለት ነው። የሁለቱ የx እና የy ኮምቢኔሽን ስኩዌር እየተደረጉ ከስንት በላይ የሚሆኑት ነው ከ16 በላይ የሚሆኑት ነው ማለት ነው። ሶ ይሄ ነገር ሚኒመም የሚሆነው 16 ነው ማለት ነው። ሶ ሚኒመም 16 ሲሆን 16 ቀንስ 16 0 ነው የሚሆነው 16 ቀንስ 16 0 ነው የሚሆነው ከ16 በላይ ደግሞ ስትወስዱት greater than 0 ነው የሚሆነው። ስለዚህ ሬንጁ እዚህ ጋር ምን እንደሚሆነው ማለት ነው ሬንጁ z says that z is greater than 0 ነው የሚሆነው። እዚህ ጋር ዶሜኑ xy ነው አይደለ x እና y ናቸው ዶሜናችን x square plus y square greater than 30 ነው። ሬንጃችን ግን ስለ f of xy ወይም ይሄን z ብንለው ስለ z እያወራን ስለሆነ zዳችን greater than 0 ነው። ምንድነው ያደረግነው x square plus y square greater than 60 ነው ማለት ሚኒመም ስንት ነው ማለት ነው ሚኒመም 16 ነው ማለት ነው። እዚህ ጋር 16 ሰከቱ 16 - 16 0 ይሆናል ማለት ነው z ከ16 በላይ ግን ከሆነ ፖዚቲቭ ይሆነ ይወዳል። ስለዚህ z greater than 0 ነው ማለት ነው ፖዚቲቭ ሩቱን ስለምንወስድ። ኦኬ ሁለተኛው ደግሞ ስናየው ላን ግራፍ ነው። ላን ራዲካል 25 - x square - y square ነው የሚለው። ሶ ይሄ ውስጥ ያለው ነገር for one thing እዚህ ውስጥ ያለው ነገር ራዲካል ውስጥ or equal to እዚህ ጋር አይደለ or equal to ነው x square plus y square greater than or equal to 60 ነው። እዚህ ጋር greater than or equal to 0 ነው ምክንያቱም ራዲካሉ 0 መግባት ስለማይችል። እዚህኛው ላይ ግን ማለት ነው ራዲካል ውስጥ 0 መግባት ይችላል ከ0 በላይ ነው የሚሆነው ግዴታ 0 መሆን ይችላል ግን ላን ውስጥ 0 መግባት አይችልም። ስለዚህ or equal to የላትም ማለት ነው። ለምንድነው or equal to የሌለው ላን ውስጥ 0 ስለማይገባ ከ0 በላይ ስለሆነ ማለት ነው። ስለዚህ እዚህ ጋር እንደቀደሙ greater than or equal to አናደርግም ማለት ነው። ጋይስ ገብቷችኋል ብዬ አስባለሁ። or equal to የማናደርገው ላን ፈንክሽን ስለሆነ ላን ውስጥ 0 ላን 0 የሚባል ነገር ስለሌለ ማለት ነው it has to be greater than 0. ኦኬ ሶ ምንድነው እዚህ ጋር 25 - x square - y square greater than 0 መሆን አለበት or equal to የለውም ማለት ነው። ይሄ ደግሞ ማለት ነው x square plus y square ከማማነስ አለበት ማለት ነው ከ25 ማነስ አለበት ማለት ነው አይደለ። ይሄ ነገር ወደዛ ስናረጋው 25 greater than x square plus y square ይሆናል ወይም x square plus y square less than 25 ነው። this is the domain ማለት ነው። ስለዚህ ዶሜናችን xy ምንድነው ማለት ነው x square plus y square is less than 25 ነው ማለት ነው። ናው ወደ ሬንጃችን ስንመጣ x square plus y square ከ25 ያንሳል ማለት ሚኒመሙ 25 ነው ማለት ነው። ከ25 ያንሳል ማለት ማክሲመሙ 25 ነው ማለት ነው። ይሄ ነገር ደግሞ እንደምታዩት ሁለቱም xም ፖዚቲቭ ነው ወይም ፖዚቲቭ ነው። ስለዚህ ሚኒመም ሊሆን የሚችለው 0 ነው ማክሲመም ሊሆን የሚችለው 25 ነው ራይት። xን ስኩዌር ስናደርገው ፖዚቲቭ ነው የምናገኘው yንም ስኩዌር ስናደርገው ፖዚቲቭ ነው የምናገኘው። ስለዚህ the minimum value for x square plus y square is 0 the maximum value is 25 because ከ25 ያንሳል ስለሚለን። ስለዚህ እዚህ ጋር ማክሲመም ቫልዩን ስንከት 25ን ስንከት እዚህ ጋር ይሄ 25 ይሄ ማለት ነው ራዲካል 25 ማይነስ ምን ማለት ነው x square plus y square ማለት ነው አይደለ። ስለዚህ x square plus y square ማክሲመም 25 ከሆነ 25 minus 25 0 እናገኛለን። ሬንጃችን 0 እናገኛለን በማክሲመሙ ጊዜ። በሚኒመሙ ጊዜ ደግሞ x square plus y square in 0 ሲንከት 25 minus 0 25 ወይም ራዲካል 25 5 ይሆናል። ስለዚህ between 0 and 5 ነው ማለት ነው። ስለዚህ እዚህ ጋር ደግሞ ሬንጃችን ስንሰራው ሬንጃችን between 0 and 5 ነው ማለት ነው። between 0 and 5 ነው ግን ኦፕን ብራኬት ነው አይደለ 25ን ስለማያካትት በዚህ ጋር ኦፕን ብራኬት ነው።
እዚህ ጋር x ስኩዌር + y ስኩዌር 25 ከቶ 25 - 25 0 ይሆናል ማለት ነው። እዚህ ጋር ግን x ስኩዌር + y ስኩዌር ሚኒመም የሚሆነው 0 ላይ ነው አይደል? 0 ደግሞ ስከቱ 25 - 0 25 ይሆንና ራዲካል 25 ደግሞ ማለት 5 ነው። ግን 5ን አያካትትም ኦር ኢኳል ቱ ስለሌለው ማለት። ስለዚህ ሬንጁ እንደዚህ ይሆናል፣ ዶሜን ደግሞ ይሄ ይሆናል ማለት ነው። የመጨረሻ ጥያቄ ላይ ስናይ ራዲካል y - x ስኩዌር f of x y = ራዲካል y - x ስኩዌር ኦቨር 1 - x ይለናል። ሶ y - x ስኩዌር ከ0 በላይ መሆን አለበት። y - x ስኩዌር ግሬተር ዛን 0 ማለት ምንድነው? y must be greater than x ስኩዌር ኦር ኢኳል ቱ ይሆናል። ምክንያቱም ላን ምናምን ፈንክሽን ስለሌለው ጀስት ራዲካሉ ውስጥ 0 መግባት ስለሚችል ኦር ኢኳል ቱ አለው። ስለዚህ y must be greater than or equal to x ስኩዌር y greater than or equal to x ስኩዌር። ሌላ ደግሞ እዚህ ጋር 1 - x ከስር ምን 0 ሊሆን አይችልም አይደል? ዶሜናችን ውስጥ የለም። x could not be equal to 1 ማለት ነው። ስለዚህ ዶሜናችን እነዚህ ናቸው። ዶሜናችን ምን ይሆናል ማለት ነው? ዶሜናችን ስንጽፍ x y እንልና y is greater than or equal to x square, y is greater than or equal to x square, and x could not be equal to -1. This is our domain. y ከx ስኩዌር መብለጥ ወይም እኩል መሆን አለበት። x ደግሞ ስንት መሆን አይችልም? -1 መሆን አይችልም ማለት ነው። ሬንጃችን ላይ ስንመጣ ሲንስ እዚህ ጋር x ስላለችን xን ፖዚቲቭ ቁጥር በከተትን ቁጥር ኔጌቲቭ ይሆናል። xን ኔጌቲቭ ቁጥር ደግሞ ስንከት ፖዚቲቭ ይሆናል። እንደገና ደግሞ 0 እናገኛለን አይደለ? ለምሳሌ y-ን 4 አድርገ ነው xን 2 ብናደርገው y-ን 4 አድርገ ነው xን 2 ብናደርገው 4 - 4 0 ይሆናል። ስለዚህ 0ም ኔጌቲቭም ፖዚቲቭም ማግኘት ከቻለን ሬንጃችን ምንድነው የሚሆነው ማለት ነው? ሬንጃችን z is an element of or real number ይሆናል ማለት ነው። or real number እናገኛለን፣ የማናገኘው የለም ማለት ነው። ስለዚህ ዶሜን እና ሬንጅ ሲሰጠን እንደዚህ መስራት እንችላለን ማለት ነው። ሌላ ጥያቄዎችንም በኔክስት እናያለን። ስለ ስኬች ከርቭም እናያለን ማለት ነው።